ፐርሰናል አሲስታንት ስራው ምንድነው? ለግለሰቦች አድሚኒስትሬቲቭ የሆኑ ሰፖርት መስጠት ነው። አይ ነው ፋንሲ ነገር ይመስላል። ቆይ ምን ማለት ነው ላስረዳችሁ። ለምሳሌ ቢዝነስ ያላችሁ ሰዎች ይኖራሉ ወይም ደግሞ ትላልቅ ፖዚሽን ላይ ያሉ ሰዎች ዴይሊ በጣም ቢዚ ናቸው። ሶ በህይወታቸው ብዙ ማከናወን የሚፈልጓቸው ግን የማይችሏቸው ጉዳዮች አሉ ራይት። ሶ ፐርሰናል አሲስታንት ሲኖራቸው እነዛን ጉዳዮች ነው ቴክ ኬር የሚያደርጉላቸው። ለምሳሌ የአንዱ ጓደኛቸው በርዝዴይ ሆኖ ስጦታ መላክ ሊኖርባቸው ይችላል፣ መግዛት ሊኖርባቸው ይችላል። ያን ለማድረግ ታይም የለም። ስለዚህ አሲስታንታቸው ገዝታ ትልክላቸዋለች። ሜቢ ሆቴል ቡክ ማድረግ ሊሆን ይችላል፣ ቲኬት መቁረጥ ሊሆን ይችላል፣ አንዳንድ ቢሮዎች መላላ ጉዳዮች መፈጸም። የፐርሰናል አሲስታንት ስራ ያ ሰው በራሱ ሰዓት ፈልጎ ሊሰራቸው የማይችላቸውን ታስኮች ቴክ ኬር ማድረግ ነው። በሚገርማችሁ ሁኔታ ብዙ ሰው ይሄንን ስራ አልነቃበትም። ኢቭን ቢዝነስ ኦነሮቹ ማያውቁትም፣ ሰዎችም አሲስታንት መሆን እንደሚችሉ አያውቁም። ሶ ለምንድነው ይሄ ስራ ለእናንተ ሪከመንድ የማደርጋችሁ? አንደኛ ፍሌክሲብል ነው። የምትሰሯቸው ነገሮች በታይም ይሄ 3 ሰዓት ገብታችሁ 11 ሰዓት መውጣት ያለባችሁ አይነት ስራዎች አይደሉም። ሁለተኛ ደግሞ ዳይሬክትሊ የምትሰሩት ከአለቃው ጋር ነው፣ ከቦሱ ጋር ነው የምትሰሩት። ስለዚህ በጣም ብዙ ነገር ትማሩበታላችሁ። በአጭር ጊዜ ከሌላው ሰው በተሻለ ብዙ ኢንፎርሜሽን፣ ብዙ ኖሌጅ፣ ብዙ ኮኔክሽን ታገኙበት ትችላላችሁ። እንዴት ማግኘት ትችላላችሁ? ይሄንን ስራ በዙሪያችሁ በፋሚሊ የምታውቋቸው ሰዎች፣ ቢዝነስ ያላቸው ሰዎች ኖሩ ይችላሉ። ጀስት አስቧቸው፣ እነዛን ሰዎች ሂዱና አፕሮች አድርጓቸው። እሺ የለንም ደግሞ ካላችሁ ምናልባት ግቢ ውስጥ ከሚያስተምሯችሁ ሰዎች መካከል አንዱ በውጭ ስራ ያለው ቢዝነስ ያለው የሚንቀሳቀስ ሰው ሊሆን ይችላል። እሱ ሊሆን ይችላል ቀጣይ አፕሮች ልታደርጉት የምትችሉ ሰው። ካልሆነ ግን እንደዛ እንኳን ማድረግ የማትችሉ ከሆነ የሆነ ኦፊስ ሄዳችሁ ሰፈራችሁ ለእናንተ ቅርብ ለመመላለስ የሚያመች ቢሮ ሄዶዛ አፕሮች ማድረግና ኦፊስ አሲስታንት ልሁን ፐርሰናል አሲስታንት ልሁን ብሎ ሪኩዌስት ማድረግ ነው።